የቀዳሜ ውሎዬን ነው ማሳያችሁ። አይኖ ዛሬ ማክሰኞ ነው፣ ግን ቪዲዮን ሴቭ አድርጌ አስቀምጬ ፖስት ማድረግ ረሳሁኝ። እቺ እናቴ ነች፣ እዛ ጋ ያለው አባቴ ነው። ከዛ የዘመድ ልጅ ሆነን አንድ ላይ ወደ ዲሲ እየሄድን ነው። ዛሬ በትሬን ነው የሄድ ነው፣ የባቡር ማለት ነው። ከፍራንኮኒያ ወይ ደግሞ ከስፕሪንግፊልድ ወደ ዲሲ ማለት ነው የሄድ ነው። ወደ ዲሲ ብዙ ጊዜ ክራውድድ ነው። በዛ ላይ ደግሞ ምንድነው የሚባለው ፓርኪንግ ማግኘት በጣም ከባድ ነው እና ለዛ ብለን በሜትሮ ሄድን ማለት ነው፣ ወይ ደግሞ በባቡር። ይሄኛው ባቡር ስቴሽን ነው። እዚህ ጋር ካርድ ትሞሉና በካርዱ ነው የምትገቡት ማለት ነው። እና ይሄ ዲሲ ነው። ከቨርጂኒያ ወደ ዲሲ በባቡር መጣ ማለት ነው። በጣም ነው የወደድኩት። እናንተ ከመንዳት እንደውም ይሻላል እውነት። እና ዲሲውን ዞር ዞር እያልኩኝ ያሳያችኋለሁ። ወደ ካፒቶል እየሄድን ነበረ። ካፒቶል ያው ታውቁታላችሁ፣ የአሜሪካ ሴኔተሮች ህግ ምናምን የሚያጸድቁበት ማለት ነው። ህግ ያወጣሉ፣ ህግ ይሽራሉ ምናምን እና ከዛ ዋይት ሀውስ፣ ሊንከን ሜሞሪያል ምናምን አንዳንድ ቦታ ብቻ ዞር ዞር እያልን ለማየት ሞክረን ነበረ። እንደ አጋጣሚ ግን ዋይት ሀውስ ዝግ ነበረ፣ ብዙ ሰልፍ ወጥተው ነበረ እና ፈርተው ነው መሰለኝ መንገድ ትንሽ ወደ ዋይት ሀውስ መሄድ አልቻልንም። ብቻ ከተማው ይሄን ይመስላል። ዲሲ ውስጥ ረጃጅም ፎቅ አይፈቀድም። ረጃጅም ፎቅ የማይፈቀደው ለምንድን ነው ብዬ ጠይቄ ነበረ። ጠላት ምናምን እንዳያጠቃቸው ነው፣ ከሩቁ ለማየት እንዲመቻቸው ነው ምናምን አሉ። ስለዚህ ጉዳይ የምታውቁ ሰዎች ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። እኔ የሰማሁት ግን እንደዛ ነው። የሆነ ሞኑመንት የሚባል አለ፣ ቆይ በኋላ ላይ ያሳያችኋል። የሆነ ረጅም እንደ አክሱም ሐውልት የሚመስል አለ እና ከሱ መብለጥ አይቻልም የአሜሪካ የዲሲ ፎቆች ማለት ነው። እና እንደምታዩት አጫጭር ናቸው እነኚህ እንዳለ ጠፋብኝ አነጋገር ራሱ። የምታዩቸው ቢልዲንጎች ኦር ደግሞ ፎቆች በጠቅላላ የድሮ ናቸው። ይታደሳሉ እንጂ አይፈርሱም፣ ወይ ደግሞ ቅርጻቸውን መቀየር አይቻልም። ግን ማሳደስ ትችላላችሁ። ውስጡ ይታደሳል፣ ውጪው ማሰማመር ምናምን ትችላላችሁ ምናምንና እውነት ለመናገር በጣም ነው የሚያማምሩት። አሮጌ ራሱ አይመስሉም። እኔ በጣም ነው የወደድኳቸው። ብቻ ደስ ይላሉ። እግረ መንገዴን ለእናንተም ላሳያችሁ ብዬ ነው። ሌላ ሀገር ሆናችሁ ያላችሁ ሰዎች ዲሲ ማየት መጎብኘት ለምትፈልጉ ሰዎች ይጠቅማቸዋል። ብቻ ከተማ ሁሉም ይመሳሰላል እውነት ለመናገር እና ቤቶቹ ያማምራሉ። እንደ አጋጣሚ በጣም ብዙ ሰው ነበረ፣ ሰልፈኞች ነበሩ ከሰልፍ ሲመለሱ፣ አንዳንዶች ደግሞ ቪዚት ሊያደርጉ። አሁን ላይ ደግሞ አበባ ምናምን እያበበ ስለሆነ ቼሪ ብላሰም ይባላል። እሱንም ቱሪስቶች ከሌላ ሀገር መጥተው ምናምን እናንተ እንደሚያዩ አላቅም ነበር። አበባ ሲያብብ አስባችሁታል? ለማየት ከሌላ ሀገርም ይመጣሉ፣ እዚህ አካባቢ ያሉም ሰዎች ይሄዳሉ ማለት ነው። እኔ ብዙ ጊዜ አይመቸኝም እሱ፣ አይኔን ያሳመኛል ማለት አለርጂ አለብኝ። ብዙ ሰው አለርጂ አለው ባይዘዌ የፖለን ማለት ነው። ብናኙ የአበባው ብናኝ ምናምን አይናቸውን ያሳምማቸዋል ምናምን፣ ብዙ ሰው አለርጂ ይኖረዋል ብቻ። እና አበቦቹ ቦታ አልሄድኩኝም፣ ደከመን እውነት ለመናገር በጣም ነው የሚደክመው። እዚህ ጋር ቤተሰቦቼ እየሄዱ ነው፣ ህዝቡ ይሄዳል ይራመዳል። እናቴ ራሱ አልደከማትም፣ እኔ እንደውም ደከመኝ። ፋዘርም እየሄደ ነው። ብቻ ይሄን ይመስላል ውሏችን። ስቲል እየሄድን ነው ወደ አያችሁ፣ ያኛው ረጅሙ ነገር ይታያችኋል። እዛች ጋር ቀጭን ረዘም የሚል የሆነ ድንጋይ ነገር ሐውልት ነው እና ከሱ መብለጥ አይችልም ማለት ነው የዲሲ ፎቅ። ይሄኛው ደግሞ አብርሃም ሊንከን ታውቁታላችሁ መሰለኝ፣ የአሜሪካ ፕሬዚዳንት ነበረ በሂስትሪ ላይ። የእሱ እንትን ነው እንደሚባለው፣ ዋይ ጠፋብኝ። ገብቷችኋል በቃ እናንተ። እኔ ግን ማስታወስ አልቻልኩም። ሐውልት ነው የሚባለው። እዚህ ሀገር ደግሞ ምን ነበር የሚባለው? አሮ ነው ሜሞሪያል ነቅ እሱ ነው። እና እሱን እያየን ነበረ። በጣም ብዙ ሰው ነበር እንዳልኳችሁ፣ በጣም ብዙ ሰው ማለት ነው።
እንደምታይ ፎቶ ለመነሳት ራሱ በጣም ነው የሚከብደች። ደግሞ ምን እየሰራች ነው? አይ ቲንክ ቲክቶክ እየሰራች ነው መሰለኝ። እዚህ ጋር ደግሞ የሆነ ረጅም ጽሁፍ አለ። አይ ዶንት ኖ እሱ የሆነ እንግዲህ በታሪክ እየሰራው ነገር ይሁን ምናምን ያላየሁትም። ሰው ፎቶ ያነሳል ምናምን። እኔ እንደዚህ አይነት ነገር ብዙም አይመስጠኝም። የድሮ ታሪክ ምናምን ብዙም እንትን አይለኝም። እና ከዛ በቃ ህዝቡ እንደምታዩት ነው። እኛ ደረጃውን መውረድ ስለደከመን በዚህኛው ሄድን ማለት ነው። ይሄ ይሻላል ቢያንስ። እና ያኛው የሚታያችሁ ከሆነ አሁንም ይታያል ማለት ነው። ከዛ ደግሞ ካፒቶልም ይታያቸዋል። ከሱ ከሄ ረጅሙ ሀውልት አለ አይደለ? ከሱ ቀጥሎ ደግሞ ዋይት ሀውስ አልኩኝ፣ ካፒቶል አለ ማለት ነው። እና በጣም የሚገርመው የአብርሃም ሊንከን ሜሞሪያል እዚህ ጋር ነው። ሞኑመንት ነው አይደል? እሱ እዛ ጋር ነው። ከዛ ደግሞ ስታልፉ የአሜሪካ ሴኔተሮች ቁጭ ብለው ህግ የሚያወጡበት ኦፊሳቸው ነው ማለት ነው። እና ይህን ይመስላል ጓደኞቼ ባጭሩ። ብዙ ጊዜ እዚህ ጋር ቱሪስቶች ይበዛሉ። ኦር ደግሞ ከኢትዮጵያም ኬትም ሲመጣ ሰው በብዛት እዚህ እየመጡ ነው የሚያዩትና ብቻ ዋይት ሀውስ ዝግ ነበረ እንዳልኳችሁ። እዛ መሄድ አልቻልም። ከዛ እዚህ ጋር ድክምክምክም ብሎናል። በመሀል ታክሲ ይዘን ሄድን ወደ ካፒቶል ማለት ነው። ድክምን ያለን በቃ እንዴት እንደደከመኝ እኔ ራሱ ጌታን። ብቻ ከተማውን እያያችሁ እኔ ከተማውን እንድታዩ ነው ዋና አላማዬ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ውሎዬን በዛው ላሳያችሁ ብዬ ነው። ይኸው እዚህ ጋር ማለት ነው። ይሄ ደግሞ ካፒቶል የሚባለው ነው። ያ እዚህ ጋር ቆሻሻ እዩት። በስማ ብዙ እንትኖች ነበሩ፣ ሰልፍ ነበር አላልኳችሁም? ለዛ ነው። እና በስተ መጨረሻም ካፒቶል ደረስን። እዚህ ጋር ካፒቶል ነው። ከዛ ደግሞ ከካፒቶል ፊት ለፊት ያለው ሞኑመንቱ ይታያቸዋል። ከሞኑመንቱ ፊት ለፊት ደግሞ የቅድም ያልኳችሁ አብርሃም ሊንከን ነው፣ ሊንከን ሜሞሪያል አለ ማለት ነው። እዚህ ጋርም ሰው እየመጣ ነበር። አያችሁት? እዛ ጋር ሀውልቱ ይታያል። ግን ሩቅ ነው፣ ባይዘው ይቅርብ ይመስላል እንጂ ሩቅ ነው። እኛ እንደውም በታክሲ ነው የመጣ ነው፣ በጣም ደክሞን። ያ ውሏችን ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ባይ ጋይስ። መልካም ቀን ይሁንላችሁ። ለእኛ ለአሜሪካኖች ደግሞ መልካም አዳር። ባይ